ላችሁ እግዚአብሔር ደግሞ እኛን ወደ እናንተ ወደ ኋላ ያርግልን። ይሄን አይፍታብን፣ ባገሩ ያቆያችሁ፣ የነፍሷን ያርግላችሁ፣ አይከለከል ያልባችሁ፣ ጥያቄ ያሳጣችሁ። ይበቃል። እናንተም የዛሬ ዓመት ያደረሳችሁ ዘራቸውን ባይፍሬ ያባል ወፍሬ የሆኑላችሁ ከዚህ ከምንፈራው ነገር ወደዚህ ይበልልን፣ ደስታ አባጀ እግዚአብሔር ይስጥልኝ፣ እድሜ ይስጥልኝ፣ ያረስልኝ፣ እድሜ ይስጥልኝ፣ ባለበት ይጠብቅልኝ፣ ይስጥልኝ። ማን ያልሻት ስማው ሰውነት የዛሬ ዓመት ያረስልኝ፣ ባለበት ይጠብቅልኝ። አሜን አሜን። እሺ አባት በሰላም ያገሩ ያከለ በሰላም ያከማቸው ያዘ አንድ ሺህ ብር ያንተም ደግሞ ሕክምና ጠበልም አደረከው ሐኪም ቤት። ይቺ እንግዲህ የነሱ ወንድም ነው የረዳ። በያውን ዝም ነው የምትይው ለሌላ አትተንፍሽ። እንደምኛ ደርሰንሽ ረስተንሽ እሱ ነው ለምን እሷ ምናምን በሚል እንደገና ያሳስበን እና የራሱ የነሱ ገንዘብ የበጎ አድራጎቱ አይደለም፣ እኛ ማስተባበር ነው። እሷን የሚሰጥን የእሱ ወንድም ነው፣ የእሱ ወንድም ነው። የዓለም ብርሃኔ ልጅ ነው። አዎ ተቀመጥ እና እሷ እንግዲህ አእምሮን መርቀው ያርስጣቸው፣ ጤናቸውን ጉልበታቸውን ይስጣቸው፣ ስራቸውን ይክፈትላቸው። ሁላችሁም እንደ ለኛ እኛ የምትረዱት ሁሉ እግዚአብሔር ደግሞ እሱ መላኩ ይርዳቸው። የያዛችሁትን ረድኤቱን በረከቱን ያውርድላችሁ። ዘሮቻችሁ ደግሞ ዘር ያላችሁ ሰዎች ደግሞ ዘሮቻችሁ ይባረኩ። እንዲህ ዘሮቻችሁ ደግሞ ባልጋ የሚያጠቡ አተኝተው ባልጋ በድድ የሚያበሉ ባልጋ የሚያጠቡ ያድርግላችሁ። ተባረኩ። ሁላችሁ ነው የከል የከል የሚባል የለምና ሁሉንም እኛን ወደፊት እናንተን ወደ ኋላ ያርግልን። እንዳገባቡ ያርግልን። ተባረኩ። ብሩክ ሁኑ። አውደ ዓመቱ ደግሞ ከርሞ ደግሞ ደርሰን እንዲህ እንድትረዱ እኛም እንድንመርቃችሁ ያርጋችሁ። ዘሮቻችሁ ይባረኩ። በሰላም ወደ ሰላም ያሳረን። ይሄ ደግሞ አዲስ ዘመን ደግሞ የሰላም ዘመን፣ የጤና፣ የሀብት፣ የፍቅር፣ የምክር ያርግልን። የሰላም ዘመን ያርግልን።